ታውቃላችሁ፣ አዶናይ በሁለት ወገን ተከቧል። በአንድ በኩል በችግሩ ጊዜ ያልተለየችው ጃኒ፣ በሌላ በኩል ደግሞ ከጀርመን የመጣችው ረዱ። ይህ ጉዳይ ለምን የኢትዮጵያን ማህበራዊ ሚዲያ አነቃነቀው? አዶናይ ለምን ይወስናል? አሁን ሁሉንም ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁኝ ቆዩ። በአሁኑ ሰዓት በኢትዮጵያ የሶሻል ሚዲያ መድረኮች ላይ ትልቅ መነጋገሪያ የሆኑ የአዶናይ የጃኒ እና የረዱ ጉዳይ አዲስ መልክ ይዟል። ታዋቂው ይዘት ፈጣሪ አዶናይ ከረጅም ጊዜ ጓደኛው ጃኒ ጋር ያለው ግንኙነት በምን ሁኔታ ላይ እንዳለና አዲስ ከጀርመን የመጣችው ረዴቱ ወይም ረዱ መግባቷ ምን ትርጉም እንዳለው ሚሊዮኖች የሚቆጠሩ ኢትዮጵያውያን እየተወያዩበት ይገኛል። ይህ ክስተት ትላንትና ወይም ዛሬ የተጀመረ ሳይሆን ባለፉት ሳምንታት ውስጥ ትልቅ ውጥረት የፈጠረ አጀንዳ ሆኗል። በተለይም ጃኒ አዶናይ ገና ስሙ ሳይታወቅ እና በሰዎች ዘንድ ሲነቀፍ የነበረችው ድጋፍ አሁን ከደረሰበት ደረጃ ጋር ተዳምዶ ትልቅ ትርጉም እየተሰጠው ይገኛል። ይህን ሁኔታ በደንብ ለመረዳት በመጀመሪያ አዶናይ እና ጃኒ እንዴት እንደመጡ ማወቅ አለብን። አዶናይ ወደ ዝናው ጎዳና ሲመታ ብዙዎች ሲያጣልሉትና ሲያንቋሸሹት ነበር። በዚህ አስቸጋሪ ወቅት ግን ጃኒ ባጠገቡ በመሆን ፍቅሯንና ድጋፏን በመስጠት ትልቅ ሚና ተጫውታለች። ብዙዎች እንደሚሉት ጃኒ የአዶናይ የልብ ንግሥት ናት። አሁን ግን ነገሮች ተቀይረዋል። ረዱ የምትባለው ወጣት ከጀርመን ሀገር ወደ ኢትዮጵያ መጥታለች። ለ7 ወር ያህል በጀርመን እንደቆየች የሚገረጥላት ይቺ ወጣት ወደ አዶናይ ሕይወት መግባቷ በደጋፊዎች መካከል ትልቅ ክፍፍል ፈጥሯል። አንዳንዶች ረዱ ረጋ ያለችና ጨዋ ናት ሲሏት፣ ሌሎችም ደግሞ ጃኒን የሚተካ ማንም የለም ባይ ናቸው። እዚህ ጋር መረዳት ያለብን ነገር ይህ ጉዳይ ግለሰባዊ ሕይወት ብቻ ሳይሆን በሺዎች የሚቆጠሩ ተከታዮችን ስሜት የነካ ትልቅ የማህበራዊ ሚዲያ ክስተት እንደሆነ መሆኑ ነው። ሁኔታው ሰዎችን ታማኝነትና በችግር ጊዜ ደራሽነትን የሚፈትን አጀንዳ ሆኖ ቀርቧል። አሁን ወደ ዋናዎቹ ነጥቦች ስንገባ ሁኔታውን በአራት ከፍለን ማየት እንችላለን። የመጀመሪያው ነጥብ የጃኒ ታማኝነትና የታሪክ አሻራ። ብዙ ተከታዮች እንደሚሉት ጃኒ አዶናይን የወደደችው ገና ምንም ሳይኖረው ነው። ሰው ሁሉ ሲያጣልለው፣ እሷ ግን የውስጡን ውበት አይታ ተቀብላቸዋል። ማለት በአሁኑ ሰዓት አዶናይ ዝናን ሲያገኝ ጃኒን መተው የለበትም የሚል ጠንካራ አቋም በብዙዎች ዘንድ አለ። ለምሳሌ አዶናይ የጃኒን ልብ መስበር የለበትም የሚሉ አስተያየቶች በብዛት እየታዩ ነው። ስለዚህ ጃኒ ለብዙዎች ታማኝነት ምልክት ሆናለች። የሁለተኛው ነጥብ የረዱ ድንገት መጠምና ስጋቶች። ረዱ ከጀርመን መምጣቷ ብቻ ሳይሆን ወደ አዶናይ የቀረበችበት መንገድ ብዙ ጥርጣሬዎችን ፈጥሯል። አንዳንዶች አዶናይን ለማጥፋት የተላከች ትልቆ ያላት ናት እስከ ማለት ደርሰዋል። ለምሳሌ በኮሜንት መስጫው ላይ አዶናይ ረን ፎር ዮር ላይፍ የሚሉ ማስጠንቀቂያዎች በብዛት ይታያሉ። ይህ የሚያሳየው ህዝቡ ለአዶናይ ደህንነትና ለወደፊት ህይወቱ ስጋት እንዳለው ነው። የሶስተኛው ነጥብ የውበትና የባህሪ ንጽጽር። በተከታዮች መካከል ትልቅ የክርክር ነጥብ የሆነው የሁለቱ ሴቶች ባህሪ ነው። ረዱ ረጋ ያለችና ጨዋ ናት ስትሞካሽ፣ ጃኒ ደግሞ ቀልቃላ ናት የሚሉ ወገኖች አሉ። ሆኖም ግን ውበት ያለው በልብ ውስጥ ነው የሚለው ሐሳብ በብዙዎች ዘንድ ይደገፋል። ጃኒ የአዶናይን ማንነት ቀድማ የተረዳች በመሆኗ በውጫዊ ውበት ብቻ የሚደረግ ምርጫ ዋጋ የለውም የሚሉ ደጋፊዎች በቁጥር በርካታ ናቸው። አራተኛው ነጥብ የማህበራዊ ሚዲያ ተጽዕኖ። ይህ ሁሉ ወሬና ግምት በአዶናይና በጃኒ ደስታ ላይ ጫና እየፈጠረ ይገኛል። አንዳንዶች ሰው የራሱን ህይወት ትቶ ለምን በሰው ህይወት ይጨነቀናል የሚል ጥያቄ ቢያነሱም ጉዳዩ ግን እንደ ሰደድ እሳት መሰራጨቱን ቀጥሏል። ሪፖርት ማድረግና ውሸት መረጃዎችን መከላከል ጥሪዎችም በደጋፊዎች ዘንድ እየቀረቡ ነው። ይህ ጉዳይ ለምን ይመለከታል? ለሁላችንም፣ ግን በተለየ መንገድ። ለአዶናይና ለጃኒ የዕለት ተዕለት ህይወታቸውና ግለሰብ ስሜታቸው በሺዎች የሚቆጠሩ ሰዎች ፍርድ ስር ወድቀዋል። ይህ ትልቅ ስነ ልቦናዊ ጫና ይፈጥርባቸዋል። ለደጋፊዎች በተለይ ወጣቶች ታማኝነት ዋጋ አለው ወይስ የለውም በሚል ሐሳብ ተከፍለዋል። ጃኒን የሚደግፉት ታማኝነትን ሲያደንቁ፣ ረዱን የሚደግፉት ደግሞ አዲስ ምርጫን ያበረታታሉ። ለማህበራዊ ሚዲያ ተጠቃሚዎች እንደነዚህ አይነት አጀንዳዎች የብዙዎችን ወቅትና ትኩረት እየወሰዱ ይገኛሉ። አንድ ተራ ተመልካች ከሆንክ ይህ ጉዳይ በታማኝነት በፍቅርና በዝና መካከል ያለውን ትግል እንድታይት ያደርግሃል። በኢትዮጵያ ውስጥ ያሉ ታዋቂዎች ሰዎች ግለሰብ ህይወት እንዴት የህዝብ አጀንዳ የሚሆን ትልቅ ማሳያ ነው። ወደፊት ምን ሊከሰት ይችላል? በሚቀጥሉት ሳምንታት አዶናይ ግልጽ የሆነ አቋም እንዲወስን ከፍተኛ ግፊት ይደረግበታል። አዶናይ ከጃኒ ጋር ከቀጠለ የታማኝነት ተምሳሌ ተደርጎ ሊወሰድ ይችላል። ነገር ግን ወደ ረዱ ከአዘነ በብዙ ደጋፊዎቹ ዘንድ ከዳተኛ የሚል ስም ሊሰጠው ይችላል። በተጨማሪም ረዱ ባለዳር ናት የሚሉ ያልተረጋገጡ ወሬዎች ካሉ ይህ ጉዳይ ወደ ሌላ የህግና የሞራል ውዝግብ ሊያመራ ይችላል።
ሁኔታው አዶናይን በሙያው ላይ ያለው ትኩረቱን ሊያሳጣው ይችላል። አጋጣሚው ለአዶናይ የይዘት ፍጥረት ሥራው ትልቁ ዕድል ቢሆንም በአግባቡ ካልተያዘ ግን ስሙን ሊያጎድፈው የሚችል አደጋ አለው። የሚቀጥሉት እርምጃዎች በአዶናይ ብስለት ላይ የተመሰረቱ ይሆናሉ። እኛ ኢትዮጵያውያን ለታማኝነትና በችግር ጊዜ አብሮ ላለሸው ትልቅ ዋጋ እንሰጣለን። የቆየን ፍቅር በአዲስ ውበት አይቀየርም የሚለው ባህላዊ እሴታችን በብዙ ኮሜንት ላይ እየተነጻረፈ ይገኛል። አስቡት፣ በችግር ጊዜ ውሃ ያቀባችሁን ሰው በደስታ ጊዜ መርሳት ከባድ ሕመም አለው። ይህ ታሪክ ለእያንዳንዳችን ትምህርት የሚሰጥ ነው። እውነተኛ ፍቅር ከዝናና ከውጫዊ ገጽታ በላይ መሆኑን የምናይበት አጋጣሚ ነው። አዶናይም ይህን የኢትዮጵያዊነት እሴት ግምት ውስጥ ያስገባል ተብሎ ይጠበቃል። እንደዘገብኩት አዶናይ በጃኒና በረዱ መካከል ያለው ምርጫ ብዙዎችን ትኩረት እንደሳበ ይቆያል። ዋናው ነጥብ ግን የሰው ልጅ በልቡ የወደደውን ለማኖር መብት ያለው መሆኑ ነው። ይሁንናም ታማኝነት ሁሌም ዋጋው የላቀ ነው። ለሌሎችም አጋሩ። እያንዳንዳችሁን አስተያየት ምንድን ነው? ጃኒ ወይስ ረዱ? አስተያየታችሁን በኮሜንት አሳዩን።